ውሻና ዝሆን በተመሳሳይ ሰዓት ያረግዛሉ እና ውሻዋ ከ3 ወር በኋላ የሚያማምሩ ብችሎችን ትወልዳለች። በዚህ ሂደት ውስጥም ከ6 ወር በኋላ ውሻዋ መልሳ ታረግዛለች። መልሳም ካረገዘች በኋላ እንደዚሁ ለሁለተኛ ጊዜ የሚያማምሩ ብችሎችን ትወልዳለች። በአንድ ዓመት ከ8 ወር ውስጥ ውሻዋ ሶስተኛ ጊዜ ትወልዳለች። በጣም ግራ ተጋባና ለዝሆን እኩል ነበር ያረገዝነው፣ እኔ በ18 ወር ውስጥ 3 ጊዜ የሚያማምሩ ልጆችን ወልጃለሁ፣ እርግጠኛ ነሽ ወይ አርግዘሻል? ይሄ ነገር ያረገሽ አይመስለኝም የሚል ሐሳብ ለዝሆን ትሰጣለች ውሻዋ። ዝሆኗም ይኸውልሽ እኔና አንቺ ያረገዝነው ተመሳሳይ ክብደት ያለው ልጅ አይደለም፣ አንቺ ቡችሎችን ያረገሽው፣ እኔ ደግሞ ትልቅ እኔን የሚመስል ዝሆን ነው ያረገዝኩት። በረጅም ፕሮሰስ ውስጥ ነው የኔ ልጅ የሚወለደው። የኔ ልጅ ሲወለድ ሰዎች ብቻ አይደለም የሚሰሙት፣ ሰዎች ብቻ አይደለም የሚደነቁበት። የኔ ልጅ እኔ ውስጥ ወጥቶ መሬትን ሲረግጠው መሬት በራሷ ትጨነቃለች፣ ምክንያቱም ጃይንት የሆነ ልጅ ነው ሞልደው የሚል ሐሳብ ትሰጣታለች። አንዳንድ ትልልቅ ሐሳቦች በውስጣችን ያለ ሰዎች ቢጠይቁን የት አለ? ምንድነው ሁልጊዜ በቃ እየሰራው ነው የምትለው? ሁልጊዜ ስራ ላይ ነው የምትለው? ለምንድነው ውጤቱንም አናየው? የሚል ሐሳብ ሊሰነዝሩ ይችላሉ። በፍጹም በዚህ ነገር መሸበር የለብንም። ማለት ያለብን ማድረግ ያለብን አንድ ነገር ብቻ ነው። በቃ ያረገዝነው ትልቅ ነገር ነው። ትልቅ ነገር ጊዜ ይወስዳል፣ ጊዜ ይፈልጋል የሚል መልስ ነው መመለስ ያለብን። ምክንያቱም ማንም ሰው በአንድ ጊዜ ትልቅ ስራን ያቋቋመ ወይም ሌሎችን ነገር ያደረገ የለም። በሂደት ነው። ሁሉም ነገር በጊዜ ውስጥ ነው የሚደረገውና ጸሎታችን የሚሰማበት ቀን እስኪደርስ ድረስ ጸሎታችንን ማቋረጥ የለብንም። የኛ ቀን እስኪመጣ ድረስ እኛ ዝግጁ ሆነን መጠበቅ መቻል አለብን። በሌሎች ማግኘት በፍጹም ልንከፋ ሊደብረን አይገባም። እንደውም ይሁን ይበል ነው ማለት ያለብን።